አስተላም ቤተሰብ እንደምላችኋል በያላችሁበት አክብሮታዊ ሰላምታዬ እንዲደርሳችሁ ቸሩን ሁሉ እየተመኘው ዛሬ ደግሞ በሀገራችን እየተከናወኑ ካሉ አዳዲስ መረጃዎች አንዱን እንሆ ልበላችሁ። እንግዲህ በዓለም ላይ ተጽዕኖ ፈጣሪ ስትሆን ሳሩ ቅጠሉ ሁሉ ያጀረግድልሃል፣ ሳሩ ቅጠሉ ሁሉ ይነግስልሃል። እንደምታውቁት ትላንትና አፈር ቀምሼ ተነስቻለሁ የሚለው ኮሜዲያን እሸቱ ሰሞኑን እንግዲህ እህታችን ባምቢ ወይም ሃና ግዴይ ላይ በሰነዘረው ሐሳብ የበለጠ ህዝቡን ካንጫጨው በኋላ ሁላችንንም ካደናበረን በኋላ ዛሬ ደግሞ ይቅርታ ጠየቅኩ በሚል እጅግ በበዛ ፌዝ ተመልሶ ድጋሚ ሰውን እንግዲህ እያንጫጨው ይገኛልና ምን ለማለት ፈልጌ ነው? አንተ በአንድም በሌላም በቻልከው መጠን ሁሉ አጋጣሚዎቹን ሁሉ ተጠቅመ ተጽዕኖ ፈጣሪ መሆን ከቻልክ እንግዲህ ዛሬ ላይ የምናየው ነው። ትንሹም ትልቁም ይነሳ ስላልከው ነገር እንኳን ያን ያህል ግንዛቤ ሳይኖረው ምን እንዳወራ በቂ መረጃ በቂ ኢንፎርሜሽን ሳይዝ ሐሳብን ላይክ ያደርጋል፣ ኮሜንት ያደርጋል። የኛ ነገር እዚህ ድረስ ነው። ሶሻል ሚዲያ ላይ ብዙዎች የሶሻል ሚዲያውን ነባራዊ ሁኔታ ተረድተው በምን መልኩ መምጣት እንዳለባቸው፣ በምን መልኩ ሐሳባቸውን ማቅረብ እንዳለባቸው፣ እንዴት ማቅረብ እንዳለባቸው፣ ለማን ማቅረብ እንዳለባቸው፣ መቼ ማቅረብ እንዳለብህ ግንዛቤው ካለው የሶሻል ሚዲያ ቶኔሽን መረዳት ከቻልክ በቀላሉ አንተ የምትፈልገው መሆን ትችላለህና እኛ ልንረዳ የሚገባው በተለይ ገና ጀማሪዎቹ፣ ገና ደቦሮቹ፣ ገና በእንቅስቃሴ ላይ ያለን ሰዎች ምን አይነት ኒቾችን ነው መምረጥ ያለብን የሚለው ራሱን የቻለ ጸጋ፣ ራሱን የቻለ ስኪል የሚጠይቅ ቢሆንም በብዛት ግን አንዴ ተጽዕኖ ፈጣሪነቱን ካገኘን የበለጠ መጓዝ ስለሚቻል እንደዚህ አይነት ነገሮችን መጠቀም ያስፈልጋል። ብዙዎች እያመለጡበት ነው፣ እያየው ነው። በቲክቶክ ብዙዎች ብዙ ርቀት እየሄዱበት ነው። እሱም ሆን ብሎ ነው የሰራው። እሱም ራሱን የቻለ ቴክኒክ ተጠቅሞ ነው። ለምን እንደምታውቁት እሱ 2-3 ሚሊዮን በላይ ሰብስክሪፕሽን ያለው ትልቅ የዲጂታል ሚዲያ ባለቤት ቢሆንም አንዳንዴ በሚሰራቸው የሶሻል ትችቶች አንዳንዴ ማህበረሰባችንን በሚፈልገው ሁኔታ ያልሆኑ ሐሳቦች በሚያራምዳቸው፣ ለምሳሌ ከህፃናት ጋር በተያያዘ የኔ ልጅ በፍጹም ቴሌቪዥን እንዲያይ አልፈቅድለትም፣ የቤት ሰራተኛ የቴሌቪዥን እንድታይ አልፈቅድላትም፣ የቤት ሰራተኛ ማደሪያ ብቻውን የተከለለ ነው ብሎ በመናገሩና ሌሎች አንዳንድ ህፃናቶች ችግር ባለበት ቀጠና ላይ ያሉ ህፃናቶችን በማቅረብ ስለ ችግሩ ባፌዘበት ምክንያት ከሶሻል ሚዲያው ገበያ እየወጣ ሲሄድ ይህንን አጋጣሚ ነው የተጠቀመ። ስለዚህ ሁላችንም ሶሻል ሚዲያ ላይ ጊዜያችን የምናሳልፍ ሰዎች ከዚህ ነገር ተምረን ከእንደዚህ አይነት አጋጣሚዎች ተምረን ራሳችን አብዴት ማድረግ ያስፈልጋል። ይሄ የሚል ሐሳብ ነው ዛሬ ይዤ መጣሁ። ቤተሰብ ላይክ፣ ሰብስክራይብ ስለምታደርጉኝ የበለጠ አብሮ ለመጓዝ አብሮ ለማደግ እየተግባባን እየተናበብን ስለሆነ እጅግ በጣም ነው የማመሰግነው። መልካሙን ሁሉ ተመኘው። ጤና ይስጥልን።